እኔ ሚስቴን በተንከባከብኳት ቁጥር ጸጉሯን ባበጠርኩ ቁጥር ወይም ደግሞ ማሳጅ ባረኩ ቁጥር ወይም ደግሞ በቃ እሷን በተንከባከብኩ ቁጥር አሉኝ ሰውዬ ጭንቅላቴ ላይ አትወጣብኝም ወይ አለ። ይሄ መጽሐፍ ቅዱሳዊ አስተሳሰብ አይደለም። እና ለሰውዬው ያልኳቸው እግዚአብሔር ረድቶኝ ጭንቅላቴ ላይ አትወጣብኝ ነበር። ኦሬዲ እኮ ሴትዮዋ ወጣለች፣ እግዚአብሔር አውጥቷታል። ዘውድ ነች እሷ። ዘውድ የት ነው የሚቀመጠው? ጭንቅላት ላይ። በቃ ወጣለች፣ ቆይታለች ከወጣች። እግዚአብሔር ነው ያወጣት። እርሶ የሚሻለው ተንከባክቦ መኖር ብቻ ነው። ዘውዴ ተመችቶሻል እያሉ ነው። ባል ራሱንና የራሱን የሆነውን ለቤተሰቡ እንዲያቀርብ ሊደገፍ እንጂ ሊነቀፍ አይገባም። ቢዝነስ ጀምሮ ቢካሽፍበት አትውቀሽው፣ አይዞህ ይሳካል ሌላ ቀን በይው። ከወደቀ ደግሞ ደግፊው። ቅድም እንዳልኩት መጽሐፍ ቅዱስ ይላል አንድ ከመሆን ሁለት መሆን ይሻላል ይላል መክብብ 4 ላይ። ለምን አንዱ ቢወድቅ ሌላው ያነሳዋል። ስሚ፣ የሚወድቅ ሰው ነው ያገባሽው። ስማ፣ የምትወድቅ ሴት ነች ያገባው። ፐርፌክት አይደለም ያገባው። ስትወድቅ አንሳት፣ አይዞሽ በላት። አይዞሽ እግዚአብሔር ይረዳናል። አይዞሽ እግዚአብሔር ይረዳናል። አይዞህ በዩ። ማንሳት ማለት ምን ማለት ነው? በቃላት መደገፍ ማለት ነው። እኛ በጨው የተቀመመ ለሚሰሙ ጸጋን የሚሰጥ ቃል ነው ከኛ ዘንድ በመንፈስ ቅዱስ ተቀመመ መውጣት ያለበት። የሚወድቅ ሰው ቢሆንም ይነሳል። አይዞህ በዩ፣ አይዞሽ በዩ። ባልሽን አሰልጥኙ በተቻለ መጠን እንጂ አትሰልጥኝበት። ሚስትህን አሰልጥናት እንጂ አትሰልጥንባት። አሰልጥኙ በቃ። ሁሉ እንደምታውቂ ሆነሽ አትገለጪ። በሁሉም አጀንዳ አንደኛ ነኝ የሚሉ እህቶች አሉ። በሁሉም አጀንዳ፣ በሁሉም እንዴት በሁሉም አንደኛ ልትሆኚ ትችያለሽ? በአንዳንዱ እንኳን እንደማታውቂ መሳይ እንጂ። አንድ በሚስቱ የተቸገረ ባል ምን አለ? I don't need Google, my wife knows everything አለ። እና ትልቅ እዚህ ላይ በቃ ከናቲራ አሰርቶ ወጣ። ምን የሚል I don't need Google, she knows everything። ተሰም ነው ወንድም እንደዚሁ ሁሉን እኔ የማውቀው አንቺ ምንም አታውቂ፣ ኖ የሷም ዕውቀት ያስፈልጋል፣ የሱም እርዳታ ያስፈልግሻል። ተጋግዘን እንድንኖር ነው እግዚአብሔር ያስቀመጠን። ተጋግዘን ተደጋግፈን እንድንኖር ነው እግዚአብሔር ያስቀመጠን። መጽሐፍ ቅዱስ ይላል እሺ ብትሉና እኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉስ ሰይፍ ይበላችኋል ይላል። እሺ ብትሉ የምድርን በረከት ትበላላችሁ ማለት የጋብቻን በረከት ትበላላችሁ። በጋብቻ ውስጥ እግዚአብሔር ብዙ በረከት አስቀምጧል። ግን ከመጥፎ ባህሪያችን የተነሳ ሁሌ ጭቅጭቅ ብቻ 7 ቀን የምንጣላ ከሆነ የሰላም ቀን እኮ አልተረፈንም። አለቀ 7 ቀን። ለባሎች ሚስት ምርር እያለች በዚህ ቤት ውስጥ አንድ ሰው አስቦ አንድ በሬ ስቦ ይዘለቃል እንደ ካለች ደንግጥ። አትዝናና፣ ደንግጥ። ክሬዲት አልሰጠችም ማለት ነው። በመቼ ቀን ነው ካንተ ጋር የተጋባሁት ካለች የተጋባህበትን ቀን ለማስታወስ አትሞክር። ራስን ለመለወጥ ሞክር። በእናትህ ብርታት ወይም ድክመት የሚስትን አትሞግት። በእናትህ አንዳንድ ባሎች እንደዚህ ይላሉ፣ እናቴ ከአባቴ ፈቃድ እንድች ብላ አትወጣም ነበር። ይገርምሻል፣ እናቴ አባቴ ከውጭ ወልዶ ሲመጣ ሁሉ ተቀበል ነበር። ምንድነው የዳርዳሩ ወንድም? ምንድነው ዳርዳሩ? አለህ ውጭ ልጅ ምንድነው የዳርዳሩ? በእናትህ ድክመት ወይም ብርታት ሚስትን አትሞግት። ትምህርት የሚወሰድበትን እሷ ትውሰድ። ለሚስቶች ያለኝ ቲፕ፣ በአባትሽ ብርታት የባልሽን ድክመት አታርሚ። አባቴ አንበሳ ገድሎ ነው የሚጮኸው የሚሉ ሴቶች አሉ። አንተ ዝም ብለህ በባዶ ቤት ትጮኻለህ። አባቴ ደሞዙን ተቀበሎ 5 ሳንቲም ሳይቀንስ ነው ለእናቴ የሚሰጠው አትበይው። አሁን ሌላ ዓለም ውስጥ ነው ያለ ነው። ዋና ነገር ትራንስፓረንሲ ነው። የባል ገንዘብ የሚስት ነው፣ የሚስት ገንዘብ የባል ነው፣ የሁለቱ ገንዘብ የእግዚአብሔር ነው። ይሄው ነው በቃ ይሄው ነው። 2 አካውንት ስላለን አይደለም የምንጣለው፣ 2 ልብ ስላለን ነው የምንጣለው። አንድ ልብ ካለን 2ቱን አካውንት እንዴት ማኔጅ እንደምናደርግ እናውቅበታለን። አንድ ልብ ካለን